የመረጃን ዋጋ በምን ትተምኑታላችሁ? ዛሬ መረጃ የምንሰጥበት ክፍላችን ነው። ዛሬ ትኩረት የምናደርግበት አካባቢ መስቀል ፍላወር፣ ጋዜቦ እና ደንበል አካባቢ ትኩረት በማድረግ ሪል ስቴቶች በስንት ብር እየሸጡ ነው ቤቶችን፣ ግንባታዎች ውስጥ ያሉበት ደረጃ ምን ይመስላል የሚለውን እናያለን። ቀጣይ የት ሰፈር ሪቪው እንዳደርግላችሁ እንደምትፈልጉ ደግሞ በኮመንት ጻፉልኝ። ፎሎ ማድረግ አትርሱ። መስቀል ፍላወር አካባቢ የሪል ስቴቶች የመሸጫ ዋጋን ስናይ እንደየግንባታው እና እንደየድርጅቱ እንደየፕሮጀክቱም የተለያዩ ዋጋዎች አሉ። ለምሳሌ ከመስቀል ፍላወር እስከ ወንጌላዊት ባሉ ሰፈሮች በካሬ ሜትር ሴሚ ፊኒሽ የሆነ በ105,000 እስከ 110,000 በካሬ ሜትር ይሸጣሉ። የማስረከቢያ ጊዜያቸው 2 ዓመት የሆኑ። እዛው መስቀል ፍላወር አካባቢ ሾሪንግ አልቆ የፋውንዴሽን ስራ እየተጀመረ ያለ 105,000 ብር በካሬ ሜትር። በመስቀል ፍላወር እና በጋዜቦ በመስቀል ፍላወር እና በደንበል መሀል ላይ ደግሞ ሁለተኛ ወለል የደረሱ ፕሮጀክቶች በካሬ ሜትር ከ126,000 ብር ጀምሮ ይሸጣሉ። ገና ቁፋሮ ላይ ያለ ሆነ ደግሞ በመስቀል ፍላወር እና በላንቻ በደንበል መሀል ላይ ያለ ፕሮጀክት በካሬ ሜትር ከ115,000 እስከ 140,000 ብር ይሸጣሉ። የማስረከቢያ ጊዜያቸው 2 ዓመት የሆኑ። ጠቅለል ያለውን ዝቅተኛውን ስናይ ከ98,000 ብር በካሬ ሜትር ጀምሮ በሴሚ ፊኒሽድ እስከ 140,000 ብር በካሬ ሜትር ይሸጣሉ። ይህኛው ኦፈር ታዲያ ግንባታው 85% የደረሰ ሆኖ ለ4 ቤቶች ብቻ በወለል 2 ቤቶች ያሉት ፕሮጀክት የከርሰ ምድር ውሃ ያለው በጣም ዝቅተኛ የሆነ ኮመን ኤሪያ ያለው ከ3 እስከ 6 ወር መረከብ የምችሉት እንደያከፋፈላችሁ ሆኖ ፊኒሽንግ ቀድመው ለሚገዙ ፊኒሽንግ የምታሰሩበትን ዲዛይን በነፃ በማማከርም ጭምር ሊሰራላችሁ የሚችል ፕሮጀክት ነው። 125,000 ብር በካሬ ሜትር ከ3 እስከ 6 ወር የምትረከቡት። የበለጠ መረጃ ለመውሰድ በእነዚህ ቁጥሮች ይደውሉልን፣ እንዳያመልጡ ይቅደሙ። መልካም ጊዜ